ፋሚሊ መጥፎ ብሬኪንግ ኒውስ አለ። በርናርዶ ሲልቫ ከ9 ዓመታት በኋላ ክለባችንን ሊለቅ ነው። በጣም የሚያሳዝን ዜና ነው። ይሄን ቪዲዮ ከመሸው ስለሆነ የምለቀው በደንብ ሼር፣ ኮፒ ሊንክ፣ ፖስት አድርጉ። በርናርዶ ሲልቫ እንግዲህ ፋብሪዞ አሁን ይዞት ወጣው ዘገባው መሰረት ሲቲን ከ9 ዓመታት በኋላ ለቆ ለመሄድ ወስናል ተብሏል። አክቹአሊ ይሄን ዜና ብዙዎቻችን እንጠብቃለን። በዚህ ዓመት መጨረሻ እንደሚጠብቅ እናውቃለን። ግን የምርም ሲሆን ነው በጣም ያሳዝናል። በርናርዶ ሲልቫ ማለት ለሲቲ ያልሆነው ነገር የለም። ከበረኛ ውጪ ያልተጫወተው ፖዚሽን የለም። ማይጎዳ ተጫዋች ሁሌ አቬለብል ሁሉንም ነገር ማድረግ የሚችል ታከል ማድረግ የሚችል ጎል ማግባት አሲስት ማድረግ ሁሉንም የሚችል ለሲቲ ያለው ፍቅር ክብር ደግሞ በጣም የሚለይ አይነት ተጫዋች ነውና በጣም ነው ያዘንኩት። ምክንያቱም 10 ቢደፍና ደስ ላይ ነበር። ኦልሞስት 9 ዓመት ነው በጋርዲዮላ ስል በጣም ሞስት አፒራንስ ውስጥ ገብቷል። በጣም ብዙ ነገር በሲቲ ብዙ ነገር አሳክቷል። በጣም ብዙ ፕሪሚየር ሊጎችን ቻምፒየንስ ሊግን ሲቲ ቤት ስትመጣ ይሄ ሁሉ ይሳካል። ምንም ግልጽ ነው። ለማንኛውም ካፒቴናችን በርናርዶ ሲልቫ በአመቱ መጨረሻ ሌሎች አማራጮችን ያል ማለት ነው። ያው እድሜ ነገርም አለ፣ ኢንቴንሲቲውም በጣም ብዙ ነገር አለ። ያው ቅሬታም ትንሽ የተነሳበት ስለሆነ እኔ በጣም ባሪፍ ሳት ሄደ ነው ብዬ ነው ማስበው። ለማንኛውም ለበርናርዶ ሲልቫ ያላችሁን ክብር ከታች ግለጹልኝ። እኔ በተለይ ቨርሳታሊቲው በመጥፎ ጊዜ እና ለሲቲ ያለው ፍቅር በጣም ይለይብኛል። ለማንኛውም በርናርዶ ሲልቫ በምትሄድበት ሁሉ ይቅና። ዋንስ ሲቲዘንስ ኦልዌይስ ሲቲዘን፣ ዋንስ ብሉ ኦልዌይስ ብሉ ማለት ነው። ይመቼ፣ በሄድኩበት ሁሉ ይቅና። እንወዳለን። እሺ ፋብሪዞ እንደለቀቀው ከሆነ ሲልቫ በክረምቱ ዝውውር በነፃ ወኪል ማንቸስተር ሲቲ ሊለቅ እንደሚችል ነው እየዘገበ የሚገኘው ማለት ነው። ማን አትፈርድም፣ ኤጁ ነው ያለበት ታይም ነው እየተጠበቅ ነው። ለምን አምና ነበር ሲጠበቅ የነበረው ይወጣል ተብሎ ወደ ፒኤስጂ ይሄዳል ተብሎ ምናምን ነበርና ዘንድሮ የተጠበቀ ነገር ነው። አልገረመኝም። ግን አንደኛው አሳሳቢው ጉዳይ እዚህ ጋር ሪፕሌስመንት ማን ነው ነው። ለዚህ ሰው አሁን በጣም ነው የምንቸገረው። አሁን በዚህ ሰዓት ነው ጋርዲዮላ ወጣለው ምናምን እያለ ያሰበ ያለው እግዚአብሔርን አይመጣውም። ስለ ገና ቡድኑ ማኔጅ መደረግ አለበት። አሁን ሲልቫ ሪፕሌስ የሚደረግ ተጫዋች አይደለም። አሁን ስለ ማናምቶ ነው ሪፕሌስ የሚያደርጉት አሁን የሲልቫን ቦታ እግዚአብሔርን በጣም እኮ ፔፕ ተደጋጋሚ ሲያስገባው እኮ እኛ ወደን በቃ እንዲ በጣም ቦል ኮንትሮሊንግ ይችላል፣ ጨዋታ ማኔጅ ማድረግ ይችላል ምናምን ፔፕ ያለ ምክንያት አይደለም እንደዚህ እያስገባው ምናምን ያለው። ግን ሪፕሌስመንት ነው እያሳሰበን ያለው። ኦልሬዲ መውጣቱም የማይቀር ነገር ነበር፣ የተጠበቀ ነው። እሺ በርናርዶ ሲልቫን የተመለከተ አዲስ ዜና ወጥቷል ማለት ነው። እናም ፋብሪዚዮ እንዳሳወቀን ከሆነ በርናርዶ ሲልቫ እንግዲህ ይሄ ሲዝን ሲጠናቀቅ ከማንቸስተር ሲቲ ጋር እንደሚለያይ አዘ ፍሪ ኤጀንት ማለት ነው ሌላ ኒው ቻፕተር እንደሚጀምር አስታውቆናል ማለት ነው። ፋብሪዚዮ ደበረኝ ታውቃለህ። በስማ ይሄ ሲዝን በተለይ የተጀመረ አካባቢ ሁሌ በቃ የምንወቅሰው በርናርዶ ሲልቫን ነበር። ግን በቃ ከተወሰነ በኋላ ጥቅሙ እየገባኝ መጣው ታውቃለህ። አተኩሬ ማየት ጀመርኩኝ። እሱ የሆነ ሰሞን የሚሰራቸው ስህተት ነበር የሚታየኝ ገባ የሰለቸኝ ጊዜ ማለት ነው። ከዛ ግን እያስተዋልኩ ስመጣ አቢ ደግሞ ሰሞኑን ኢንተርቪው ላይ አይ ትሩሊ ላቭ ዘ ፉትቦል ክለብ እያልሽ በቃ ለሲቲ ያለህን በጣም ስሜት ስትገልጽልን አልነበር እንዴ? መቼም ከሊቨርፑል ያገባህልንን ጎል ካምባክ እንድንሰራ ማነቃቂያ የሆነችዋን ጎል መቼም ማረሰው። ኦልሬዲ የዚህ ሲዝን ቤስት ጌም የምለው ይሄ የኔ ማን ኦፍ ዘ ማች ደግሞ አንቺ ነሽ። እና ኦልሬዲ ብዙ ክለቦች በርናርዶ ሲልቫ ላይ ኢንተረስት እያሳዩ ነው ምናምን እየተባለ ነው። ባይሆን ባርሳ ሄድልኝ፣ በእናት ባርሳ ሄድልኝና 1-2-3 ዓመት ተጫወተ በቃ ጫማ ስቀል። ለማንኛውም ሲልቫዬ ይመችሽ። ባይዞ ጋይስ ይሄንን የቴሌግራም ቻናል ጆይን በሉ። ትኬት በየቀኑ እየለቀቅን ነው ማለት ነው። ቀማሪ ህብረተሰብ በሙሉ ጆይን ሊያደርገው የሚገባ ቻናል ነው ማለት ነው። ፒስ ብሬኪንግ ኒውስ ደስ የሚል መረጃ። እኔ ተጫዋቹን ስለምፈራው ምናምን ነገር ኃይለኛ ነው ምናምን ነገር ብዬ ሳይሆን ማለት ነው እኔ እግር ኳስን ማየት ከጀመርኩበት እድሜ ጀምሮ በጣም ምጠላውና በጣም የሚያስጠላኝ እግር ኳስ ተጫዋች ከእንግሊዝ ፕሪሚየር ሊግ እኔ ከመወደው ሊግ ሊወጣ ነው። እንዴት አባቴ እንደምጠላው ይሄን እከካም ሆነ ሰውዬ ማለት በእግር ኳስ ዘመን እኔ ተጫዋች ጠልቼ አላውቅም። ግን ይሄኛው ሰውዬ ማለት ነው እንኳን ከእግር ኳስ ከምን ማለም ቢጠፋ ደስ የሚለኝ ልጅ ከመወደው ሊግ መውጣት በጣም ነው ደስ የሚለኝ። ተንከሲስ ነህ እከክ ነህ በጣም ነው የምጠላው። እና ለፈላው ደጋፊ ለእያንዳንዱ ፈላው ደጋፊ ሼር ኮፕሊንግ ያደርጋችሁ አደርሱላት። በጣም ነው የምጠላው፣ በጣም ነው የሚያስጠላኝ። እኔ እግር ኳስ ላይ ማለት እግር ኳስ ማየት ከጀመርኩበት አመት ጀምሮ እንደዚህኛው እከካም ኢጢ የሆነ ተጫዋች አይቼ አላውቅም። ስለዛ በጣም ነው ደስ ያለኝ። ጭራሽ ማለት ነው ጫማ ሰቀለ ቢሉኝ ከእግር ኳስ ዓለም ታገደ ቢሉኝ ደስ የሚለኝ ዜና ነው። ግባና አውጣው
እንደዚህ አይነት ደስ የሚል ዜና ከዛሬ በኋላ ምሰማ አይመስለኝም። ያው እንግዲህ ለፕሪሚየር ሊግ ተጫዋቾች ተቃራኒ ተጫዋቾች ትልቅ ክብር አለኝ፣ ነገር ግን ለዚህ ተጫዋች ግን ምንም አይነት ክብር የለኝም። ምክንያቱም ደግሞ አርሰናልና ደግሞ የአርሰናል ተጫዋቾችን ክፉኛ ስለሚጠላ ነው ማለት ነው። ከኛ ጋር ሲጫወት ተጫዋች ላይ ሆን ብሎ ጥፋት ይሰራል፣ እንዲሁም ደግሞ ክለባችንን ይጠላል ማለት ነው። ዘንድሮ ግን አይኑ እያየ እኛ ፕሪሚየር ሊግ እንበላለን፣ እሱም ደግሞ ሚዜ ሆኖ ፕሪሚየር ሊግን ይለቃታል። ማንቸስተር ሲቲ በርናርዶ ሲልቫ እንግዲህ በአመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ አሳውቀዋል። ይሄ ሲዝን የመጨረሻ ሲዝን ይሆናል ማለት ከማንቸስተር በርናርዶ ሲልቫ ከሲቲ የመልቀቋ ጉዳይ በቃ እርግጥ እየሆነ ይገኛል። አሁን በወጣ መረጃ ደግሞ ከሜሲ ጋር ነው መጫወት የምፈልገው ብላለች። ኢንተር ሚያሚ እዛ አሜሪካ በቃ ፈታ እያለች ነው ኳስን እንደ ሜሲ መጫወት የምፈልገው ብላለች። አንድ ቡድንም እንግዲህ መሆናቸው የሚቀር አይመስልም። ለሲቲ በርናርዶ፣ ለኔ በርናርዶ እኔ እንጃ የምር በቀላሉ የማይተካ ተጫዋች ነው። ምክንያቱም በርናርዶ ተከላካይ ነው። ከዛ ደግሞ አማካኝ ጎደለ ስትሉ አማካኝ ነው። 10 ቁጥር ስትሉ 10 ፎልስ ናይን ኧረ ስንቱ እኔ እንጃ። ይሄን በርናርዶ አግኝቶ ይተካዋል ብዬ አላስብም። ኤሎትም ቢመጣ 8 እና 6ቱን ነው ሞር አጠንክሮ የሚይዘውና የበርናርዶ ሚና ግን እንዲተካለው ብዬ አላስብም። አነስ ያለች በቁመቷ ልክ ሐውልት ቢሰራላት አይደብረኝም እዛችሁ ይታድጋ ብቻ። ለማንኛውም የበርናርዶ መውጣት በቲሙን በጣም በኃይለኛው ነው የሚጎዳው። ምን ታስባላችሁ? አረ ፕሪሚየር ሊጉ ሌጀንዶች እኮ ወጥተው አለቁ። በርናርዶ ሲልቫ በዚህ አመት መጨረሻ ከማንቸስተር ሲቲ መለያየት እንደሚፈልግ ለሲቲ አሳውቋል ሲል ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ ትላንት ማታ የዘገበው ማለት ነው። በጣም ያሳዝናል። ሲቲ ቤት ደግሞ ጭራሽ ባሰኩ። አምና ደብሮይና፣ ዘንድሮ ሲልቫ፣ ሮድሪም ማጠራጣሪ ነው። ብቻ ይሄ ተጫዋች ግን ራሱ እኮ በጌታስ እውነት ነው የምላችሁ። እኔ ይሄንን ተጫዋች በርናርዶ ሲልቫ እጅግ በጣም ነው ማደንቀው ማከብረው፣ ከምር ነው የምላችሁ። ያው አንዳንድ ባህሪ ያሉትም ግን እንደዛው ነገረኛና ተንኮለኛም ነው። ብዙ ጊዜ በክለቤ ላይ የሚሰራውን ነገር ስለማቅ ነውና ግን በብቃቱ እጅግ በጣም ሊጨበጨብለትና ሊመሰከርለት የሚገባ ተጫዋች ነው በርናርዶ ሲልቫ። በማጥቃቱ ረገድ እንዴት አባቱ ነው የሚችለው በርናርዶ ሲልቫ። በኳስ ቁጥጥሩ ማን ይደርሰዋል? በእውነት ነው የምላችሁ እጅግ በጣም ጎበዝ ተጫዋች ነው። ፔፕ ብዙ ጊዜ ሲጠቀመው ደግሞ አይተነዋል። እውነት ነው የምላችሁ ትሪብል ማንቸስተር ሲቲ እንዲበላ ምርጡን ብቃት የተወጣ ጀግና ተጫዋች ነው። እኔ እኮ አንድ ጊዜ አስታውሳለሁ። እውነት ይሄ ተጫዋች ያው ብዙ ጊዜ ታስታውሳላችሁ እናንተ ኳስ 1-1 ግንኙነት ማለት ማን ነበር በርናርዶ ሲልቫ ኳስ የሚነጥቀው? 4-5 ተጫዋች እኮ እንዲህ አልፎ ሲሄድ ነው የምታዩት። እውነት ኳስ ማንም አይቀበለውም ነበር። እኔ ልዩ ችሎታው ደግሞ እሱ ጋር ምን አይነት ሹቶቹ የሚያገባቸው ጎሎች ማለት ነው፣ አሲስቶቹ እጅግ በጣም ሊደነቅ የሚገባው ተጫዋች በርናርዶ ሲልቫ እንግዲህ ለዚህ የዓመቱ ሲዝን መጨረሻ ከማንቸስተር ሲቲ ሊለያይ ነው። ያው ሌጀንዶቻችንን እንግዲህ ቀስ በቀስ እያጣን ነው። ሲቲዝኖች እስቲ በዚህ ላይ ምን ሐሳባላችሁ? እኔ ግን እጅግ በጣም ያው በማንቸስተር ሲቲ ቤት ይሄን ተጫዋች እንግዲህ ሊለቀ ያው አንዳንድ ሲቲ ደጋፊ ይሄ ተጫዋች 30 ምናምን ደርሷል ይውጣ ምናምን ልትል ትችላለህ። ግን በርናርዶ ሲልቫ እውነት የዋለ ውለታ ለማንቸስተር ሲቲ እውነት ነው። ተጫዋች ቢወጣ ተጫዋች ይተካል። ግን በርናርዶ ሲልቫን ለማግኘት ከባድ ነው። ለሲቲ ደሙን የሰጠ ታታሪ ተጫዋች ነው። ለስማ እውነት ለማንኛውም እንግዲህ በሄደበት ሁሉ ሲልቫ ቸር ይግጠመው ይመቸው።